አንዳንድ ጊዜ ጓደኞቻችሁ ማመን የለባችሁም የሚባለው ነገር እውነት ነው። ይህንንም የሚያሳይ የሆነ አንድ ታሪክ አለና በጣም የገረመኝ ታሪክ ስለሆነ ሼር ላርጋችሁ ነው። እዚህ ጋር የምትመለከቷት በጣም ቆንጆ የምታምር የሜክሲኮ አክትረስ ነበረች እና በጣም ታዋቂ የሆነ አክትረስ ነበረች። ሊየን ትባላለች። 30 ዓመቷ ነውና በ30 ዓመቷ በጣም ስታር የነበረች ሴት፣ በጣም ቆንጆ የነበረች እና እጅግ በጣም ተወዳጅ የነበረች አክትረስ ነበረች። በፊልም ኢንዱስትሪ ውስጥ ደግሞ ምን አለ ውበት ግዴታና ግዴታ ነው። ለዛ ነው አብዛኛው ጊዜ የፕላስቲክ ሰርጀሪ እየተሰሩ በጣም ያንግ የሆኑ የምታያቸው እድሜያቸው ትልቅ ሆኖ ግን ፊታቸው ያንግ የሆነ ምናምን ላያቸው ላይ የተለያዩ ነገሮችን የሚያደርጉት እዛ ጋር ቢዩቲ ዋና ስታንዳርዳቸው ስለሆነ ነው ማለት ነው። ሊየን ምን አይነት ችግር ነበረባት? በታይሙ ቆንጆ እንደሆነች አልተሰማትም እና ትንሽ የጡንቻዎቿ መጨማደድ፣ የፊቶቿ መጨማደድ ምናምን እየመጣ እንዳለ ማሰብ ጀመረች ማለት ነው እና ያላት ቢዩቲ ኢነፍ ሆኖ አልታያትም ነው ወይም በቂ ሆኖ አልታያትም ነበረ። ከዛ ምን ታደርጋለች? ሂዳ ለጓደኛዋ ታማክራታለች ማለት ነው። ይህን ነገር ስታማክራት ለምን ቦቶክስ አትሰሪም አይነት ነገር ብላ ታማክራታለች። እዚህ ጋር ግን ያላወቀችው ነገር ቢኖር ጓደኛዋ በጣም ጀለስ የሆነችና የሷን ህይወት ማመሳቀቀል የምትፈልግ ሴት መሆኗን ነው። ምን ይፈጠራል? የንም ተስማማና ቦቶክስን ለመሰራት እንትን ትላለች ማለት ነው እና ለምን ቤትሽ አትሞክሪውም ነበር ያለቻት። በታይሙ ምክሩን የሰጠቻት ለምን ቤት አትሞክረውም በሚለው ማለት ነው። ምን ያደርጋሉ? ቤቢ ኦይል እና ኩኪንግ ኦይል ትቀላቅልና ጓደኛዋ ኢንጀክት ታረጋታለች ማለት ነው። በመርፌ ትወጋታለች። ከዛ ምንድነው የሚያደርገው? ቦቶክስ መስሏን ያነቃቃዋል። የተጨማደደ ቦታም ካለ ደግሞ ያፍታታዋል ምናምን ነገር ማለት ነው። መጀመሪያ አካባቢ ኖርማል ነበረ፣ ፊቷ ቅርጽ ምናምን ኖርማል ነበረች። ከዛ በኋላ እያደር ሲመጣ ግን ሲሪየስ ኬስ ውስጥ ገባች ማለት ነው። ምን ይፈጠራል? ፊቷ ላይ መለወጥ ጀመረ። ፊቷ ማባበጥ ጀመረ። ያለ አግባብ በጣም ህመም መፈጠር ጀመረና በጣም ትደነግጥና የት ትሄዳለች? ዶክተር ጋር ትሄዳለች ማለት ነው። ዶክተሩ ጋር ትሄድና ታወራዋለች። በጣም ብዙ ጊዜ ይደረግላታል። ከዛ በኋላ የተለያዩ ሰርጀሪዎችን ታደርጋለች ማለት ነው። ነገር ግን ያ ሰርጀሪ በቂ ሆኖ አልተገኘም። ምክንያቱም ህይወቷ ነው ሙሉ ለሙሉ የተመሰቃቀለው። ምክንያቱም ይሄ ፊቷ ላይ ያለው ነገር እንዳለ እንትን ብሏል፣ ተበላሽቷል። ፊቷ በሙሉ ነው የተበላሸው ማለት ነው። ደጋግማ ተሰራሽ፣ ነገር ግን ምንም አይነት ለውጥ አልታየም። ምንም አይነት ለውጥ አላሳየችም ነበረ። እዛ ፐርማነንትሊ የሆነ ጉዳት እንዳለበት ዶክተሩ ይነግራታል ማለት ነው። በጣም ታዝናለች ምናምን ነገር። ያ ሁሉ የነበረ ፌም፣ ያ ሁሉ የነበረ ነገር በሙሉ በአንድ ጊዜ ይገለባበጣል ማለት ነው። እንደውም አሁን ላይ በብዛት የምትታወቀው ይሄ ፕላስቲክ ሰርጀሪ አድርገው ካልተሳካላቸው ሰዎች መካከል ላይ ነበር ስም ዝርዝሯ የወጣው ማለት ነው። እና አሁን ላይ የ78 ዓመት ትልቅ ሰው ሆናለች። ምን ልላችሁ ፈልጌ ነው፣ የምታምኑትን ሰው፣ የምታወሩትን ሰው፣ የምታማክሩትን ሰው፣ ምክር የምትጠይቁትን ሰው በደንብ አውቃችሁ ምክር መጠየቅ አለባችሁ ማለት ነው እና እንደዚሁም ደግሞ ከእናንተ የተሻለ ጓደኞቻችሁ ስትይዙ ወይ ከናንተ እየተሻለ ወይ ደግሞ ከናንተ ስታንዳርድ እኩል የሆነ ቢሆን ይመረጣል እና የተሻለ ፖዚሽን ላይ ያለ ሰው ጋር ምክር ብትጠይቁ ይሻላል እንጂ ጓደኛ ስትመርጡ ፕሊዝ ቹዝ ዋይዝሊ። ሁሉም ጓደኞች ጥሩ ስላልሆኑ ማለት ነው። ሁልጊዜም ሁሉም ጓደኞች ጥሩ ሊሆኑ አይችሉም። ዋይዝ አርጋችሁ ምረጡ ላለው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ። በቀጣይ በኔክስት ቪዲዮ እስከምንገናኝ ድረስ ባይ።